ሀይሚዬ በቲክቶክ መታለች ማለት ነው። እንግዲህ በሄለን ዘፈን ካወቃችሁት ይውደደኝ ወይ ይጥላኝ በምን አወቄለት በሚለው ዘፈን ነው የመጣችው ማለት ነው። እንግዲህ ሀይሚዬ በጣም ተኮርፋለች፣ ፊቷን ጥላለች ማለት ነው። በእርግጠኝነት ይሄ ዘፈን ደግሞ ለብሩኬ ነው ብዬ አስባለሁኝ ማለት ነው። እና ቲክቶክ ላይ ነው የለቀቀችው ሀይሚ። እንግዲህ ገብታችሁ ማየት ትችላላችሁ። እና በጣም እውነት ለመናገር ከፍቷታል። ልብሱ ግን የልደቷ ልብስ ወይም ደግሞ ለልደት ፕሮግራም የተነሳችበት ነው ግን ኩርፍታ ይታይበታል ማለት ነው። በዛም ላይ ደግሞ ህይወት ይቀጥላል ብላለች። እውነት ነው ሀይሚዬ፣ ህይወት ይቀጥላል ምንም ማለት አይደለም ማለት ነው። እንግዲህ ብዙዎቻችሁ ደግሞ ሀሳብ አስተያየታችሁን እየሰጣችሁ ወይም ደግሞ እየሰጠን ያለ ነው በብሩኬ በናይት ክለቡ ማለት ነው። የናይት ክለብ እንግዲህ እንደምታውቁት መጠጥ፣ ጭፈራ፣ ራሳችሁን ዘና የምታደርጉበት ቦታ ነው። ነገር ግን ደግሞ እየዋለ እያደረ የሰው ልጅ ያው ይቀየራል፣ ማንነቱ ይቀየራል ከሚለው ነው እንጂ ብሩኬን እኛ ጠልተ ነው ወይም ደግሞ ብሩኬ ስላልተመቸን አይደለም። ነገር ግን ብሩኬ እየሄደበት ያለ መንገድ እንዲቆጠብና ወደ ኋላ እንዲመለስ ወደ ነበር ህይወቱ። ምክንያቱም ናይት ክለብ ከለመዳችሁት ይሄ ኖርማል ነው። በቃ ፏፈሽ ልበል ብሎ ህይወቱን የሚቀጥልበት እንዲሁም ማንነቱን የሚረሳበት ሃይማኖቱን፣ ማንኛውም ነገር የምትረሱበት በቃ ሁሌ ጭፈራ ቦታ፣ መጠጥ ቦታ ያለበት ቦታ ከሄዳችሁ የነበረባችሁበትን ቦታ ተረሱና ትለማመዱትና ኖርማል ታደርጉታላችሁ ማለት ነው። ያ ነው የሚሆነው እንጂ ሌላ ነገር ምንም አይሆንም ማለት ነው። ምክንያቱም ሰው ደግሞ የሚሆነው ወደፊት የሚቀጥለው ከሚውለው ሰው ጋር ነው። ያ ሰው ሊሆን የሚችለው በቃ አብሮት የሚውለውን ሰው ነው። ጥሩ ጓደኛ ጥሩ ቦታ ያውላችኋል፣ መጥፎ ጓደኛ ደግሞ አልሆነ ቦታ ያውላችኋል። እና ስለዚህ ያው ሰው አወውሉን ይመስላል ይባላል አይደል? እና ከምትውልበት ቦታ ከየሄድክበት ካለው መንገድ ቆጠብ ብትል በጣም ደስ ይላል። ለማንኛውም እኛ ስለምንወድ ነው። በዛም ልክ ደግሞ እንግዲህ ሀይሚዬ ለሌላ እያጨናት ነው እያልን ነበረ። እናንተ እውነቴን ነው የምላችሁ። እኔ ጠዋት ያንን ልጅ ማለት ነው ይሄ ልጅ በቃ ለሀይሚ ይገባታል ብዬ ነበረ። በእርግጥ ያው ብሩክ ሀይሚን ለማስቀናት ብሎ ብዙ ርቀት ተጉዟል እና ሀይሚዬም ደግሞ ህይወት ይቀጥላል ብላለች። እና ያ ሸበላ ጠዋት ያመጣውት ሸበላ ዛሬ ሀይሚዬ ብሎ ኮመንት አልሰጣትም። ሀይሚዬ ወዬ ነው ያለችው። ወዬ ወይ ብሩኬ እንግዲህ በቃ አንድ ማብቀሉ ነው፣ መቃጠሉ ነው፣ ማረሩ ነው፣ መድበኑ ነው። እውነቴን ነው የምላችሁ። ጨዋታው ተጀምሯል፣ ጨዋታው ተጀምሯል። አሁን እንግዲህ ብሩኬ ምላሽክ ምን እንደሆነ የምናይ ይሆናል። ግን ደግሞ ነው እውነቴን ነው የምላችሁ የማታው የናይት ክለቡ ማለት ነው እኔ ሲመስለኝ ስገምት ማለት ሀይሚም ትኖራለች ብዬ አስባለሁኝ። መቼም እርግጠኛ ነኝ ያው የተጣሉ ስለሚመስለንና የተጣልተዋል ለማስመሰል ሀይሚ ከካሜራ ጀርባ ሆና ናይት ክለብ አብረው ፈታ እያሉ ይሆን እንዴ? ምሽት ይዟት ሄዱ ይሆን እንዴ? ግን ደግሞ ሀይሚ ከፊት ለፊት ስለሌለች እኛ የእውነት ተረብሸናል። በጣም ብዙ ሰው ተቀይሞታል። ብሩኬም በጣም ብዙ ሰው አዝኖበታል። ለምን እንደዛ አደረገ በትናንትና በደስታዋ ቀን የሚለውን ማለት ነውና በተለይ ሶሲና ስናያት ከብሩኬ ጋር እጅግ በጣም ነው የተሰማንና ብቻ ግን እውነት ለመናገር ብቻ ይሆናል አይደለ? ደስ የማይል ነገርም ደስ የሚል ነገር አለው። ብቻ ለማንኛውም የጨዋታው ተመችቶናል። ሂዱበት፣ ቀጥሉበት። ሀይሚዬ ይሄንን ሸበላ ይሄንን በር መዝጋ የሆነ አማች ልታመጣልን ዝግጅቷን ጨርሳለች እና ሀይሚ ቀለበት አደረገች ምናምን የምትሉ ደግሞ ቀለበት አይደለም። ኧረ ሆ እኛ ዝም ብለን ነው ብሩኬን ለማናደድ ብለን ነው እንጂ እኛ ብሩኬና ሀይሚ አንድ ላይ ታርቀው እንዲመጡ ነው የምንፈልገው እንጂ ብሩኬና ሀይሚ ተለያይተው እንዲቀሩ አንፈልግም። እና ያው የብሩኬን እሱ ሀይሚን ለማናደድ የሚያደርገውን ጥረት ለማሳየት ነው ቤተሰብና ቅር እንዳይላችሁ እንዳይከፋችሁ የብሩኬ ሀይሚ አድናቂዎች ወዳጆች ወደፊት ብቻ ነው የምላችሁ እኔ ማለት ነውና ሀይሚ ታሸንፋለች።